የ11 ዓመት ታዳጊ ህይወቷ እንዲያልፍ ያደረጉ እናትና እንጀራ አባት የሞት ፍርድ ተላለፈባቸው። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። የ11 ዓመቷን ታዳጊ በአሰቃቂ ሁኔታ የገደሉት እናትና አባት የሞት ፍርድ እንደተላለፈባቸው መረጃዎች ጠቁመዋል። ታደምጡታላችሁ። ሰላም ጤና ይስጥልን። የፋኖስ መረጃ ነው። ዘወትር አዳዲስና ሰበር መረጃ እንዲደርሳችሁ ከፈለጋችሁ ፋኖስ መረጃችንን ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየታችሁን ግለጹልን። ላይክ እና ሼር እያደረጋችሁ መረጃዎቻችንን ለመላው ዓለም አጋሩልን። ቀጥታ ወደ መረጃው አለፍን። የ11 ዓመት ታዳጊ ህይወቷ እንዲያልፍ ያደረጉ እናትና እንጀራ አባት የሞት ፍርድ ተላልፎባቸዋል። በድሬዳዋ ከተማ ጥቅምት 30 ቀን 2015 ዓ.ም ወላጅ እናት የሆነችው ተከሳሽ የ11 ዓመት ታዳጊ ልጇን ከእንጀራ አባቷ ጋር በመተባበር መግደላቸው ፍርድ ቤት በማረጋገጡ በዛሬው ዕለት የጥፋተኝነት ውሳኔ አስተላልፏል። የወንጀሉ ድርጊት የተፈጸመው ጥቅምት 30 2015 ዓ.ም ላይ ከምሽቱ 3 ሰዓት አካባቢ በድሬዳዋ ከተማ ቀበሌ 04 ልዩ ስሙ ገንዳ ቦያ ወይም ካባ በሚባለው ሰፈር እንደሆነ መረጃዎች ጠቁመዋል። ተከሳሾቹ በዚህ ዕለት በቤታቸው ውስጥ ቀኑን ሙሉ አንድ ክፍል ውስጥ ቆልፈው በማስቀመጥና ማታ 3 ሰዓት ተኩል ላይ ከፍተኛ ድብደባ በመፈጸም በአሰቃቂ ሁኔታ መግደላቸውን ፖሊስ አስታውቋል። የድሬዳዋ ፖሊስ የወንጀል ምርመራ ዘርፍ የታክስ ሕግ ምርመራ ዳይሬክተር ኢንስፔክተር ተመስገን ሟች ሕፃን ከመሞቷ በፊት ከፍተኛ የሆነ ድብደባ፣ በርበሬ ማጠንና አሰቃቂ ድርጊቶች እንደተፈጸሙባት በሰጠው መግለጫ ላይ ተሰምቷል። ድርጊቶቹ ሲፈጸሙባት እንደነበርና ባደረግነው የወንጀል ምርመራ አረጋግጠናል ሲልም ኢንስፔክተሩ አሳስቧል። የድሬዳዋ ፖሊስ በማህበራዊ ትስስር ገጹ ላይ ባወጣው መረጃ ደግሞ የ11 ዓመት ታዳጊ ከወላጅ አባቷ ጋር እንዳትገናኝ ብሎም የመማር መብቷን በመንፈግ በአሰቃቂ ሁኔታ በማፈን በከባድ ሁኔታ በመደብደብ ከባድ የግድያ ወንጀል ሊፈጽሙባት ችለዋል ሲል ድርጊቱን ገልጿል። ኢንስፔክተር ተመስገን ወንጀሉን የፈጸሙት ወላጅ እናትና እንጀራ አባት ለብዙ ጊዜ ያቀደውበትና አስበውበት መሆኑን በምርመራ ወቅት ታውቋል ሲልም መግለጻቸው ተሰምቷል። ለዚህም እንጀራ አባቷ የመኖሪያ ቤታቸውን ካርታ በራሱ ስም አድርጎት እንደነበረና ወላጅ እናቷ ደግሞ በሐሰት የገዳይ ልጅ ለማድረግ የዲኤንኤ ውጤት አሰርታ መገኘቱንም አስረድቷል። ሟች ሕፃን ከመሞቷ በፊት በሚደርስባት የስነ ልቦናና አካላዊ ጉዳት ምክንያት ወደ ወላጅ አባቷ ለመሄድ ፍላጎት እንደነበራትም ማስረጃዎች መገኘታቸውን ነው ኢንስፔክተር ተመስገን የተናገሩት። በመሆኑም አቃቢ ሕግ የመሰረተውን የክስ መዝገብ የተመለከተው የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ ችሎት ዛሬ ባስተላለፈው ችሎት በዋለው ችሎት ተከሳሽ ሀና በየነና ብሩክ አለሙን ጥፋተኛ ሆኖ ስላገኘው በሞት እንዲቀጡ ውሳኔ አስተላልፏል። በዚህም የተነሳ እንግዲህ 11 ዓመት ታዳጊ ልጃቸውን ህይወቷ እንዲያልፍ ያደረጉት እናትና እንጀራ አባት የሞት ፍርድ እንደተላለፈባቸው መረጃዎች እየጠቆሙ ይገኛሉ። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ሕፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ውድ የቻናላችን ቤተሰቦች ለሰዓቱ ያዝነው መረጃ ይሄንን ይመስላል። በቀጣይ በሌሎች መረጃዎች ወደ እናንተ እንመለሳለን። ትኩስ ሰበር አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ከፈለጋችሁ ፋኖስ መረጃችንን ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየታችሁን ግለጹልን። ላይክ እና ሼር እያደረጋችሁ መረጃዎቻችንን ለመላው ዓለም አጋሩልን እንላለን። ሰናይ ቆይታ